አረንጓዴ ሐሳቦች ኑ ወደ ተፈጥሮ እንጓዝ። ጉብታው ላይ ከባለ ሀገሩ ጋር በማራኪ ተፈጥሮ ውስጥ አረንጓዴ ጨዋታን እንጫወት። አረንጓዴ ሐሳቦች ስነ ፍጥረትን፣ የዱር ሕይወትን፣ የተፈጥሮን ምስጢር እንመረምራለን። ተፈጥሯዊ አኗኗርን እናጤናለን። ሰው ስፍራና ትርጉም ያላቸው አረንጓዴ ሐሳቦችን እናውቃለን። አረንጓዴ ሐሳቦች ከሰለሞን ወርቁ ጋር። አረንጓዴ ሐሳቦች። ወቅት ይለዋወጣል፣ የማያቋርጠው የተፈጥሮ ሂደት ግን እንደቀጠለ ነው። የጋምቤላ ቦማ ባዲንጎል ብሔራዊ ፓርኮች የምድራችንን ታላቅ የዱር እንስሳት ተፈጥሯዊ የስደት ትዕይንት የሚያስተናግዱ ሲሆኑ ይህ የዱር እንስሳት ስደትም ታላቁ የናይል የዱር እንስሳት ስደት በሚል ይታወቃል። እርግጥ ነው ይታወቃል የሚለው ቃል እንኳን ምጸት ሊመስልብኝ ይችላል። ምክንያቱም የምናወራለት የናይል የዱር እንስሳት ስደት መገለጥ የጀመረው ገና በቅርቡ በመሆኑ ታላቁ የዱር እንስሳት ስደት ትዕይንት መዳረሻ የሆነው የጋምቤላ ብሔራዊ ፓርክ እንኳን ለሩቅ ጎብኚ ይቅርና ለሀገሬውም ዛሬም ድረስ እንግዳ ነው። የጠለቀ የምርምር ስራ ያልተከናወነለት ይህ ተፈጥሯዊ ሁነት እምብዛም ሳይታወቅ ቆይቷል። እስከ ቅርብ ጊዜ ድረስ የምድራችን ረዥሙ የዱር እንስሳት ስደት እንቅስቃሴ እንደሆነ ይነገርለት የነበረው በናሚቢያና ቦትስዋና መካከል የሚካሄደው የሜዳ አህያ የደርሶ መልስ ጉዞ ሲሆን ይህም እስከ 500 ኪሎ ሜትር የሚደርስ መሆኑ ይታመናል። ከቅርብ ጊዜ ወዲህ በተጨባጭ ማስረጃ ተደግፎ የቀረበው ረዥሙ የዱር እንስሳት እንቅስቃሴ 800 ኪሎ ሜትር ገደማ የሚያካልለው ታላቁ የናይል የዱር እንስሳት ስደት መሆኑ በቅርብ ጊዜ ተዘግቧል። ሪፖርቱ እንዳመለከተው ከሆነ በነጭ ጆሮ ቆርኪዎች እንቅስቃሴ ላይ ትኩረት አድርጎ በተከታታይ ሲሰራ የቆየው ጥናቱ ቀደም ሲል በ2008 እና በ2010 በመጀመሪያ ዙር 43 እና በሁለተኛ ዙር ደግሞ 20 ነጭ ጆሮ ቆርኪዎች ላይ የሳተላይት መረጃ መሰብሰቢያ ማተብ በማድረግ ለመከታተል ተሞክሯል። ውጤቱም አንድ ነጭ ጆሮ ቆርኬ በደርሶ መልስ ጉዞው 825 ኪሎ ሜትሮችን ማካለሉን መረዳት አስችሏል። ዓለም አቀፉ የስደተኞች የዱር እንስሳት ዝርያ ጥበቃ ስምምነት በተለይም ተፈጥሮ ቀጥራ አታውቅም በሚለው ሞቶ የሚታወቀው ሲኤምኤስ ባሳለፍነው ዓመት አዲስ መረጃ ለዓለም ይፋ አድርጓል። ይህም ታላቁን የምድራችንን የዱር እንስሳት ስደት በተመለከተ አዲስ የጉዞ ዑደት የሚያሳይ ካርታ ይፋ በማድረግ ሲሆን በደቡብ ሱዳንና በኢትዮጵያ ግዛት ውስጥ የሚከናወነው ይህ ትዕይንት 5 ሚሊዮን የሚደርሱ የዱር እንስሳትን የሚያሳትፍ ነው ሲል ጠቅሷል። በዚህ ተፈጥሯዊ የዱር እንስሳት ስደት ውስጥ ከፍተኛውን ቁጥር የሚይዙትና ወካይ የዱር እንስሳት የሆኑት ነጭ ጆሮ ቆርኬና መጋላ ቆርኬዎችም እንደሆኑ ይታወቃል። በኢትዮጵያ ቁጥራቸው ውስን እንደሆኑ የሚታመኑትን የኑቢያ ቀጭኔ ዝርያ ጨምሮ ዝሆን፣ ጎሽ፣ የናይል ሌችዌይ፣ ጨሌ ባለጋሜ፣ የሜዳ ፍየልና ቦሆሮች ከፍተኛ ቁጥር ከሚጋሩት ተሰዳጅ የዱር እንስሳት ውስጥ ይገኙበታል። የዱር እንስሳቱ እንቅስቃሴ እስከ 100,000 ኪሎ ሜትር ስኩዌር ስፋት እንደሚያካልልም ይታመናል። ይህ እንቅስቃሴያቸው የሚከወንበት ስፍራም ከፍተኛ እርጥበታማ ቀጠና ሲሆን ስፋቱም የአሜሪካን ኮሎራዶ ግዛት ያክላል። ወይም ደግሞ ስመገናናውን ሴሬንጌቲ ብሔራዊ ፓርክ 7 እጥፍ ማለት ነው። ተፈጥሯዊ የዱር እንስሳቱ እንቅስቃሴ የሚወሰነው በወቅት ፍርርቅ ቢሆንም ቅሉ ከጊዜ ወደ ጊዜ በሰዎች አማካኝነት በሚፈጠሩ ጫናዎች ምክንያት እየተወሰነ መምጣቱን ዓለም አቀፉ የስደተኞች የዱር እንስሳት ዝርያ ጥበቃ ስምምነት ይፋ አድርጓል። ከጫናዎቹም መካከል በዋናነት የሚጠቀሱት በተለይም የድንበር ተሻጋሪ የቤት እንስሳት አርቢዎች ወይም ደግሞ በተለምዶ ፈላታዎች የምንላቸው፣ ያልተቀናጀ የእርሻ ኢንቨስትመንት፣ ህገወጥ አደንና የማዕድን ቁፋሮ በዋቢነት የሚነሱት ችግሮች ናቸው። የተጠቀሱት ዋና ዋና ተግዳሮቶችም በስፋት በኢትዮጵያ በጋምቤላ ብሔራዊ ፓርክና
በአዋሳኝ ስፍራዎች የሚስተዋሉ ናቸው። የኢትዮጵያ ሰፊው የሚባለው እርጥበታማ ስፍራ የባሮና አኮቦ ወንዞች ተፋሰስ በመባል ይታወቃል። ታላላቅ የሚባሉት ባሮ፣ አኮቦ፣ አልዌሮና ጊሎ ወንዞች ይርመሰመሱበታል። ጋምቤላ ለጀልባ ሳፋሪ በእጅጉ የተመቸ መዳረሻም ነው። የእነዚህ ወንዞች ፍሰት ድንበር ሳይከልለው ደቡብ ሱዳን ተሻግሮ ነጭ አባይን ይቀላቀላል። በዚህ ስፍራ ተከልሎ የሚገኘው የጋምቤላ ብሔራዊ ፓርክ ደግሞ ትልቁ የኢትዮጵያ የጥበቃ ስፍራ ነው። የጥበቃ ቦታው ካለው የስርዓተ ምህዳራዊ ጠቀሜታ ባሻገር በኢትዮጵያ ከተመዘገቡ ጠቃሚ የወፎች ስፍራ ውስጥ አንዱ ሆኖ ተመዝግቧል። የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከቅርብ ዓመታት ወዲህ ለጥበቃ ቦታዎች ትኩረት ሰጥቶ እየሰራ እንደሚገኝ በተግባራዊ እንቅስቃሴ ተስተውሏል። ለዚህም ታዲያ የዓለም አቀፉ የስደተኞች የዱር እንስሳት ዝርያ ጥበቃ ስምምነት ዋቢ ያደረገው መረጃ የባለስልጣኑን ቁርጠኝነት የሚያሳይ ነበረ። የዚህን ተፈጥሯዊ ክስተት ሙሉ ገጽታ መመልከት እጅግ አስቸጋሪ ቢሆንም ቅሉ ሁነቱ ግን መሳጭ ነው። ምንም እንኳን የጥበቃና ቁጥጥር ስራው ፈታኝ ቢሆንም ስርዓተ ምህዳሩ ተጠብቆ እንዲቆይ በማስቻል ተፈጥሯዊ የነጭ ጆሮ ቆርኪዎች እንቅስቃሴ በኢትዮጵያ ዘላቂ እንዲሆን ለማስቻል ከፍተኛ ጥረት እናደርጋለን። የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ የተናገሩት ነበር። ባሮ 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 የጋምቤላ ብሔራዊ ፓርክ በ1960ዎቹ ከተቋቋሙት ቀዳሚ የጥበቃ ስፍራዎች ውስጥ አንዱ ሲሆን አሁን ላይ 4575 ኪሎ ሜትር ስፋት አለው። ኢትዮጵያ ካሏት የጥበቃ ስፍራዎች ውስጥ በወጉ ያልተዳሰሰ ብሔራዊ ፓርክ ነው። የፓርኩ ስነ ምህዳራዊ አቀማመጥ ረግረጋማ፣ በረጃጅም ሳሮች የተሞላ ስፍራ፣ በወንዝ ዳር በሚበቅሉ ደኖች የተዋበም ነው። ይህ በመሆኑ ፓርኩ በብዝሃ ሕይወት ስብጥሩ የላቀ እንዲሆን አስችሎታል። ለምህዳረ ቀጠናው ብቻ የተወሰኑ የዱር እንስሳትን መገኛ ለመሆን አድሎታል። ከ230 በላይ የወፍ ዝርያዎችና 130 የአሳ ዝርያዎችን መዳረሻ ነው። ፓርኩ ተፈጥሮ መልኩ ምን ይደንቅ የሚያስብለውን ሹቪል ስትሮክ የወፍ ዝርያ በኢትዮጵያ በብቸኝነት የያዘ ነው። ወደ ዱር ማረግረጋማ ስፍራ በተዘልቁ አይናችሁ በሰማይ ላይ በቅርብ ርቀት ከሚያንዣብብ ግዙፍ አሞራ መሰል ወፍ ጋር ይገጣጠማል። እሱ ማለት ደግሞ ሹቢል ነው። ሹቢል ቁመቱ ከ1 ሜትር እስከ 1 ሜትር ከ40 ይረዝማል። ክንፉም እስከ 2 ሜትር ከ60 ሴንቲሜትር ይደርሳል። ከዚህ ሁሉ መልኩ በላይ ግን ልዩ የሚያደርገው እስከ 24 ሴንቲሜትር የሚረዝመው ጫማ የሚያክለው መንቁሩ ነው። ሹቢል ቤቶቻቸውን በውሃ ላይ ወይም ደግሞ ረግረጋማ ስፍራ ላይ ይገነባሉ። የጎጆቸው ስፋት እስከ 2 ሜትር ከ50 ሴንቲሜትር ይደርሳል። እድሜያቸው ለመራባት ሲደርስ ከአንዳቻቸው ጋር ብቻ ይጣመራሉ። አብሮነታቸውም እህል ውሃ እስከፈቀደ ይዘልቃል። የተጣመሩት ጥንዶች አብረው ሲኖሩ ምግባቸውን የሚለቅሙት በተቃራኒ አቅጣጫ በመሰማራት ነው። ያ ማለት ብቸኝነታቸው በኑሯቸውም ጭምር ሲሆን፣ ከዚያ ውጪ ግን ሁሉንም አይነት ጫጩት የማሳደግ ተግባር በጋራ ይወጣሉ። እንደ ዓለም አቀፉ የዱር እንስሳት ልማትና ጥበቃ ህብረት የቀይ መዝገብ መረጃ በምስራቅ አፍሪካ የሚገኘው ይህ የወፍ ዝርያ 5300 ገደማ እንደቀረና በአሁኑ ጊዜ ለአደጋ ተጋላጭ በሚል ፈርጅ ውስጥ እንደሚገኝ ይጠቁማል። ይህ ድንቅ ፍጡር በዱር እንስሳት እስከ 35 ዓመት መኖር ሲችል በተከለለ የዱር እንስሳት ማቆያ ደግሞ እስከ 50 ዓመት ድረስ ሊዘልቅ ይችላል እድሜው። ሹቢል ነገር ቢደንቀኝ ጉዳይ ብዬ ጥቂት ለማንሳት ሞከርኩ እንጂ የጋምቤላ ብርቅ ነገር ከዚህ ይሻገራል። እንደ ነጭ ጆሮ ቆርኬና እና የሌቾ ያሉት ትላልቅ አጥቢ የዱር እንስሳት ከዚህ ስፍራ ውጪ በኢትዮጵያ በሌላ አካባቢ አይገኙም። የጋምቤላ ብሔራዊ ፓርክ ካለው ስርዓተ ምህዳራዊና ምጣኔ ሀብታዊ ፋይዳ አንጻር በድንበር ተሻጋሪ የጥበቃ ስርዓት ውስጥ መልማት እንደሚኖርበት በመታመኑ ባሳለፍነው ዓመት ታህሳስ ወር ላይ የባለስልጣን መስሪያ ቤቱ ከክልሉና አፍሪካን ፓርክ እስከተሰኘ ዓለም አቀፍ ተቋም ጋር በጋራ በመሆን የማልማትና ጥበቃ ስራ ስምምነት ተፈርሟል። አፍሪካን ፓርክስ
በተለይም በአፍሪካ የዱር እንስሳት ዘላቂ ልማትና ጥበቃ የሳፋሪ ቱሪዝም ማስፋፋት ተግባር ላይ የረዥም ጊዜ ልምድ ያለው ድርጅት ነው። በኢትዮጵያም ጋምቤላን ጨምሮ በተለያዩ ብሔራዊ ፓርኮች በተለያየ ጊዜ የተግባር እንቅስቃሴ ጀምሮ በተለያዩ ችግሮች ምክንያት ሳይዘልቅ ቀርቷል። ይህ የጥበቃና ልማት ስራ በአግባቡ ተግባራዊ መደረግ ከቻለ ኢትዮጵያ ያሏትን የጥበቃ ቦታዎች በተሻለ ደረጃ ለማልማትና ለቱሪዝም ክፍት እንድታደርግ በር የሚከፍት የእውቀት ሽግግርን ይፈጥራል የሚል መልከታ አለኝ። ምናልባትም በአጭር ጊዜ ውስጥ በምስራቅ አፍሪካ የሳፋሪ ቱሪዝም ውስጥ ተጽዕኖ ፈጣሪ መዳረሻ ሊሆንም እንደሚችል ገምታለሁ። በዚህ ፓርክ ዙሪያ የተሰናዳው ጋምቤላ ሂድን ትሬዠር የተሰኘ ዘጋቢ ፊልም ከ13 ዓመት በፊት ለእይታ የበቃ ነበር። ፊልሙ ይህንን የጥበቃ ቦታ በተመለከተ በአግባቡ ተሰናድቶ ለእይታ የቀረበ ብቸኛው ፊልም ይመስለኛል። ጋምቤላ አዲስ የሚመረመር መዳረሻ፣ ገና ያልተስተዋለ የተፈጥሮ ገጽታ ለመሆኑ በዋቢነት የሚመዘዝ ሰነድ። ጋምቤላ ከጥበቃ ስፍራው ባሻገር ከተፈጥሮ ጋር ተሰናስለው በሚኖሩ ብሔረሰቦችም የሚታወቅ መዳረሻ ነው። የረቀቀ የምህንድስና ጥበብ ባለቤቶች መሆናቸውን የሚያሳብቁ ውብ ጎጆቻቸውን በመገንባት ይታወቃሉ። የጎጆቻቸው ሳሮች ክምክም ብለው በጥንቃቄ እየተነቀሰ የጉብል ጎፈሬ ይመስላሉ። የጣሪያ ክዳናቸው በአጭሩ የተቋጨ ሲሆን በሩ ላይ ሲደርስ ግን በመልክ ወርዶ የበረንዳ ጥላ ይሰራለታል። ጎጆዎቹ ደጃቸው የጸዳ፣ ቅጥሮቻቸው በፈርጅ የተከፈሉ ናቸው። ሙዚቃም በጋምቤላ የራሷ መልክ አላት። እንደ ታላቁ የናይል የዱር እንስሳት ስደት የሚፈስ ብዙ መልክ ያለው ጋምቤላ አሁን በብዙ እንግዳ ነገር መስተዋል ጀምሯልና ኑ ወደ ባሮን እንሂድ። የነገርኳችሁ ሁሉ ሂዳችሁ ለምታዩት መዝለቂያ እንጂ የጋምቤላን ጸጋ በሽንቁርም የሚያሳይ ላለመሆኑ ሂዱና ራሳችሁ መስክሩ። ከእኔ ጋር አብረን እንጓዛለን። በእሳት ዳር ቁጭ ብለን በእርጋታና ደስ በሚል መንፈስ የተሞላ አረንጓዴ ሀሳቦችን እያነሳሳን እንጨዋወታለን። ከሰለሞን ወርቁ ጋር ቆያችሁ። መልካም ጊዜ። አቂጣ ባልቦ በሳይድ ሁሌ ላይ ያንስ እንዳትስገራም ናቴ ባሮ